ቁርአንን ለማንበብ እነዚህን 28ቱን የአረብኛ ፊደል ማወቅ አለብን ተባብለን ነበራ። እነዚህን ስናውቅ ዛሬ በጣም እያንዳንዱን ዲፕሊ ገብተን ነው የምናየው። ማስታወሻ ለመያዝ ሞክሩ። አብዲ፣ አህመድ፣ ሱላይማን፣ ሁላችሁም ኢክራም፣ ሁላችሁም ከታችም ከላይም ያላችሁት አሁን እያንዳንዱን ስንማር እንደዚህ ነው። ቁርአንን ለማንበብ ስትፈልጉ እንዳልኳችሁ ማለት ሮጣችሁ ቁርአኑ ላይ አትሄዱ። መጀመሪያ ቁርአንን ለማንበብ የሚኬድበት አካሄድ አለ። ኦኬ፣ ያንን ነው የምናየው። እዚህ ላይ 28ቱ የአረብኛ ፊደል ላይ እነዚህ ፊደሎች ይታያችኋል። ለምሳሌ አሊፍ የራሱ የሆነ ድምፅ ስለሌለው 28 ውስጥ አይገባም ብያችሁ ነበር። ሐምዛ አለች። አሁን እነዚህ ምን ብለን እንጠራቸዋለን መሰላችሁ? የሚነበበው አሊፍ ሐምዛ እና የማይነበበው አሊፍ ይባላል። ይሄ የማይነበበው አሊፍ ምክንያቱም የራሱ የሆነ ድምፅ የለውም። እያንዳንዱን በጣም ዲፕሊ አብራርች ያሳያችኋለሁ። አብራችሁን ቆዩ። የማይነበበው አሊፍ፣ ይህ ቋሚ መሳይ ቢጫ የምቀባው ማለት ነው። ይህ ቋሚ መሳይ ቅርጽ ያለው ፊደል አሊፍ ይባላል። ያዙ። ይህ ቋሚ መሳይ ቅርጽ ያለው አሊፍ ይባላል። በአረብኛ ቋንቋ እንዳልኳችሁ ሁለት አይነት አሊፎች ይገኛሉ። በአረብኛ ቋንቋ ላይ ሁለት አይነት አሊፎች ነው የሚገኙት። ያለፋችሁም አዳዲሶቹም በደንብ አዳምጡኝ። ሁለት አይነት አሊፎች ይገኛሉ። የማይነበበው አሊፍና ይሄ የማይነበበው አሊፍ ነው። ምክንያቱም ምን ብያቸዋለሁ ትናንትና ከትናንት ወዲያ የራሱ የሆነ ድምፅ ስለሌለው የማይነበበው አሊፍና የሚነበበው አሊፍ ሐምዛ። ይህ ማለት አሊፍ ሐምዛ ማለት ይኸውላችሁ ሐምዛ ሲመጣ ብዙ ጊዜ አይታችሁ ከሆነ በቁርአን ላይ ወደታች በደንብ እናየዋለን። እንደዚህ ይመጣል አይደል? ሐምዛ ከላይ ሆኖ አሊፍ ከታች ሆኖ ወይ አሊፍ ከላይ ሆኖ ሐምዛ ከታች ሆኖ እንደዚህ እናገኘዋለን አይደል? ስለዚህ ለዛ ነው የሚነበበው አሊፍ ሐምዛ ያልነው እችኛዋን አንድ ላይ ሲሆኑ፣ ይሄ ብቻውን የማይነበበው አሊፍ ይባላል። በሁለቱን እንደዚህ ከፈል ናቸው። አሁን የሚነበበው አሊፍ ሐምዛ ምንድን ነው? ማብራሪያ ስንሰጥ አሁን የሚነበበው አሊፍ ሐምዛ፣ የዚህ የሚነበበው አሊፍ ሐምዛ ማለት ቁርአንን በምታነቡበት ሰዓት ላይ ወንድሞቼ ቁርአንን በምታነቡበት ጊዜ ላይ የአናባቢ ምልክት ይቀመጥበታል። ማን? ይህ ሐምዛ አይደለ? ሐምዛ የአማርኛውን አ ኡ ኢ ድምጾች ይሰጠናል ብለናል። ስለዚህ አናባቢ ምልክት ስለሚቀመጥበት በድምፅ አወጣጡ ማንን ይሰጠናል ብለናል? ይሄ አ ኡ ኢ ፊደል ድምጾችን ጋር ፍጹም ተመሳሳይ የሆነ ድምጽ ይሰጠናል ብለናል። ስለዚህ የሐምዛ ፊደል ቅርጾች በቁርአን ላይ በስንት አይነት መንገድ ይመጣሉ? በ5 አይነት መንገድ እናገኛቸዋለን። የሐምዛን ፊደል ቅርጾች ይህን ሐምዛ እዚህ ላይ ነው የምናውቀው አይደለ? ሁሌ በዚህ አይነት መንገድ ብቻ አይደለም የምታገኙት። ቁርአን በምታነቡበት ሰዓት ላይ በ5 አይነት መንገድ ይመጣል። እስኪ 65 ሰዎች አለና እስኪ ሞክሩ። መቅራት የምትፈልጉ ቲክቶክ ላይ ይሄው ሊላ ብለን ጊዜያችን ሰተን እና እያስተማርን ነው። ከዚህ ውጪ ደግሞ በግል መማር የምትፈልጉ በግል እናስተምራለን እናንተ በሚመቻችሁ ቀንና ሰዓት። ስለዚህ በዚህ ስልክ ልታገኙ ትችላላችሁ። በዚህ ስልክ ታገኙናላችሁ። ሙሉ መረጃ ታገኛላችሁ። በዚህ ስልክ ደውሉ። ሐምዛ በቁርአን ንባብ ላይ ይህ ሐምዛ የሚባለው ቅርጽ የአማርኛውን አኡ ድምጽ የሚሰጠን ማለት ነው። አሁን ስልክ አላነሳላችሁም አንዴ እና በ5 አይነት መንገድ እናገኘዋለን። ቁርአን በምታነቡበት ሰዓት ላይ ይሰማል አይደል? ይህ ሐምዛ በ5 አይነት መንገድ ቅርጽ እናገኘዋለን ብለናል። እንዴት ሆኖ ነው የሚመጣው? ብዙ ጊዜ በግልም በግሩፕ የምትማሩት ወንድሞች በጣም እየተሸወዳችሁ ያላችሁት ነገር ነው። ተመልከቱ። ይህ ሐምዛ በ5 አይነት መንገድ ይመጣል ስንል አንደኛ እንዴት ይመጣል መሰላችሁ? ሐምዛ አሊፍ ይኖራል እንደዚህ በቀይ ላድርገው እንዲታያችሁ። ይኸውላችሁ አሊፍ ይኖራል። ከዛስ ሐምዛ የት ይቀመጣል? ከላይ እንደዚህ ሆኖ ሐምዛ ይመጣል። አንድ አያችሁት? ይህ ሐምዛ የሚባለው ፊደል ማለት ነው በ5 አይነት መንገድ ነው ቁርአን ላይ የምናገኘው። አንደኛ ልክ እንደዚህ ሆኖ ይመጣል። ኦኬ። ሁለተኛ ዋው ፊደል ይኖርና ሐምዛ ከላይ ሆኖ እናገኘዋለን። በደንብ ተከታተሉ፣ ጠይቃችኋለሁ ጥያቄ። ሶስተኛ ያ ይኖርና ሐምዛ ከላይ ይቀመጣል። ስንታየን? 3 አይደለ? አራተኛ አሊፍ ከላይ ይሆንና ሐምዛ ከታች ሆኖ እንደዚህ እናገኘዋለን። 1 2 3 4 ታንኪዩ አሚናት አላህ ይስጥልን። 5ኛ ሐምዛ
ሐምዛ ብቻው እንደዚህ ይቀመጣል። ተመልከቱ እንግዲህ ቤተሰቦች ይኸውላችሁ አሁን ስለ ፈትሃ ስለ ደማ ምናምን አሳይቻችሁ ነበር አይደል? ሉክ እዚህ ላይ አሁን ይሄን አብዲ እዚህ ላይ ያየው ታንክ ዩ ይህ በፈትሃ መጥቷል ሐምዛ። አሁን እንደዚህ ሆኖ ስናገኘው ይሄን ማን ብለን ነው የምናነበው? አብዲ ቶሎ በል ሀቢቢ፣ ከታች ሌሎቻችሁ በኮሜንት ንገሩኝ። ይህ ሐምዛ በፈትሃ እንደዚህ መጥቷል ማን ብለን ነው የምናነበው? አ ብለን አነበብ ነው ማንን? ሐምዛን። ጥሩ እዚህ ጋር አሊፍ ከታች ሆኖ ሐምዛ ከላይ ይሆንና አሁንም በፈትሃ ቢመጣ ይህንንስ ማን ብለን ነው የምናነበው? በቁርአን ላይ ይህን ልክ እንደዚህ አይነት ሲመጣስ ኖ ሁሴን ሀ አይደለም፣ ሁሴን አም አይደለም። አ ከሆነ አይን ነው የሚሆነው። ኦኬ ይሄ ሐምዛ ነው አ ነው የሚሆነው። ልክ ይሄም ሲመጣ ምን ብለን ነው የምናነበው? አ ይሄኛውን አ አያችሁት? ጥሩ እዚህ ጋር ተመልከቱ። አሁን ዋው ከታች አለች፣ ሐምዛ ከላይ አለ። አሁንም ይህ በፈትሃ ቢመጣ ይህንንስ ማን ብለን ነው የምናነበው? ይህንንም ማን ብለን እናነበዋለን? አያችሁ በአምስት አይነት ቅርጽ ይመጣል ነው ያልኳችሁ። አምስቱም አንድ አይነት ኖ ነስረዲን አሊ አየው። ይሄንን ነው ያልኩ። ዋው አይደለም የሚነበበው እዚህ ጋር ሐምዛ ከላይ አለ አይደለ? ሐምዛ ነው የሚነበበው። ይሄ ምንድነው ማለት ነው? ተሸካሚ ነው። ማንን? ሐምዛን ተሸክሞልን ነው የሚመጣው። አያችሁት? መጀመሪያ እያንዳንዷን ነገር ማለት ነው 28ቱ የአረብኛ ፊደል ላይ ነው በደንብ መጨረስ ያለብን ያ ጀማዓት ወንድሞች። ሐምዛ በአምስት አይነት መንገድ ይመጣል። ሐምዛን ያየነው እስካሁን አያችሁት? የአሊፍ ሐምዛ የሚነበበው አሊፍ ሐምዛ ማለት ነው። የሚነበበው አሊፍ ሐምዛ በቁርአን ላይ በአምስት አይነት መንገድ ይመጣል። ስለዚህ ይህንን በዛ ሰዓት ላይ አምስቱም አሁን ያሳየኋቸው አምስቱም ተግባራቸው ምንድነው? አንድ ነው። ዋው ላይም ይምጣ ያም ላይ ይምጣ አሊፍ ከላይ ሆኖ ይምጣ አሊፍ ከታች ሆኖ ይምጣ አንድ አይነት ነው ተግባሩ። አ ብለን የአ ቤተሰብ ነው የሚሰጥ እንዳናባቢው ማለት ነው። ማን? ሐምዛ። ጥሩ የማይነበበው አሊፍ የትኛው ነው? ይሄ ሱለይማን፣ ይሄ ነው የማይነበበው አሊፍ። የዚህ ፊደል ተግባር ቁርአንን ስናነብ ምንድን ነው? ይሄ ነው ጥያቄው። የዚህ ፊደል ተግባር ቁርአንን ስናነብ ምንድን ነው? መልሱልኝ ኮሜንት ላይ 70 ሰዎች አለ። እሺ የዚህ ተግባርስ በቁርአን ላይ ምንድን ነው? የማይነበበው አሊፍ መሳቢያ፣ መሳብ፣ ለመድ ያገለግላል። ይህ አሊፍ የማይነበበው አሊፍ የዚህ ፊደል ተግባር ቁርአንን በምናነብበት ሰዓት ላይ ምንድነው? ቁርአንን ስናነብ ድምፅን ለመሳብ ለማርዘም ብቻ ነው የምንጠቀምበት። ኦኬ ድምፅን ለመሳብና ለማርዘም ነው የምንጠቀመው ማለት ነው። እዚህ ጋር ደግሞ አሊፍን ላሳያቸው። አሁን በደንብ እያያዛችሁ ሐምዛ የሚነበበው አሊፍ ሐምዛ በአምስት አይነት መንገድ እናገኘዋለን ብለናል ቁርአን ላይ። አሁን ደግሞ አሊፍን ነው የምናየው። የማይነበበው አሊፍ ይሄ የማይነበበው አሊፍ የዚህ ፊደል ተግባር እንዳልነው ቁርአንን ስናነብ ድምፅን ለማርዘብ ለመሳብ ነው የምንጠቀመው። ለምሳሌ ባ ያልከውን ማለት ነው ባ ለማሳመር፣ ካ ያልከውን ካ ሁለት አረካስ ለማንበብ ነው። ሶ ቁርአን ላይ በስንት አይነት መንገድ እናገኘዋለን? ይህንን ደግሞ በአራት አይነት መንገድ እናገኘዋለን። ቁርአንን በምናነብበት ሰዓት ላይ አሊፍ የማይነበበው አሊፍን በአራት አይነት መንገድ እናገኘዋለን። ሁድ ታንኪዩ ሀቢቢ ሁድ አወል በአራት አይነት መንገድ እናገኘዋለን። ኦኬ ይህንን በአራት አይነት መንገድ ስናገኘው እንዴት ነው የሚመጣው? በደንብ ተከታተሉኝ። አሁን አንደኛ አሊፍ ራሱ እንደዚህ አንድ ታንኪዩ ሀቢቢ እንደዚህ እናገኘዋለን በትልቁ። ኦኬ የመጀመሪያ እንደዚህ እናገኘዋለን። ሌላው ዋው ፊደል ይኖርና አሊፍ መድ በትንሿ አሊፍ እንደዚህ ትመጣለች። ኦኬ አሁን ለመሳብ ነው ለማርዘብ ነው ብለን ነበር አይደለ? አሁን እዚህ ጋር እሺ ጂም አለች። ለምሳሌ ጂም እንደዚህ በፈትሃ መታ ከዚህ ጋር አንድ ላይ እንደዚህ ብትመጣ ማለት ነው። ብዙ ጊዜ የምታነቡት ወንድሞች ጀ ወ ምናምን ነገር ትላላችሁ። ኖ ወይ ደግሞ ጀ ለ ትላላችሁ። አይደለም እቺ አሊፍ መድ ናት። ይሄ አይነበብም፣ ተሸካሚ ነው። ስለዚህ በአራተኛ ቤት ይቀይራል ብለናል አይደለ? ዋ አይመለከትም። ይቅርታ
ዋ እቺን ነገር ተሸክሞ ነው የመጣው። ስለዚህ እቺ ደግሞ አሊፍ መድ ናት። ከአንደኛ ቤት ወደ አራተኛ ቤት ትቀይራለች። ይህን ፊደል ጀ የነበረውን ጃ ይሳባል ብለናል። ሁለት አረካ አይደል? ጃ አያችሁት? ታንኪዩ ሀቢቢ ሁዳወል አላህ ይስጥልን። ጃ እንለዋለን ማለት ነው። ስለዚህ በዚህ ሰዓት ላይ ዋው ተሸካሚነት አሊፍ በእንዲህ አይነት መንገድ በሁለተኛ መንገድ በዚህ አይነት ዋው ላይ ሆኖ ይመጣል። ሁለት ያያችሁ ነው አይደለ? ሁለት ሶስተኛ ያ ፊደል ይመጣና አሊፍ መድ በትንሿ አሊፍ እንደዚህ ሆና ትመጣለች። አሊፍ ሶስት በዚህ ሰዓትም የሚነበበው አሊፍ አይነበብም መሳቢያ ነው ብለናል። ከ የነበረው ለምሳሌ ካፍ ቢኖር በፈታ ከ የነበረውን ካ እንድናደርግ ያደርገናል እንጂ ያ ምንም እዚህ ጋር የሚነበብ ነገር የለውም። ሶስት አያችሁታ? ሶስት የመጨረሻው አሊፍ መድ ለብቻዋ እንደዚህ ትመጣለች። አራት አሊፍ መድ በአራት አይነት መንገድ ይመጣል። በቁርአን ላይ ስናነብ ሐምዛ በ5 አይነት መንገድ ትመጣለች። ግልጽ ነው። ይህ ዑመር ኦንላይን ዘመናዊ የቁርአን ንባብ ትምህርት ቤት ነው። በዚህ ቤት ቁርአንን በዘመናዊ የመማማር መንገድ የምንማማርበት ቤት ነው የመጣችሁት። ሁላችሁም ስለመጣችሁ እናመሰግናለን።